ሰላም እንዴት ናችሁልን? ዛሬም በሌላ በቆንጆ ድራማ ተመልሰናል። ፊልሞቻችንን ላይክ በማድረግ ጀምሩ እያለን ይህንንም ቆንጆ ፊልም ጋብዝናችሁ። ፊልሙ ሲጀምር ሲያ የምትባል ልጅ በሚያምር ቀሚስ ተውባ እናያታለን። ከሁለት ቀን በፊት ግን እናቷ ስታመመች ለመርዳት ብላ ወተት ለማድረስ እራሷን በሚያስቅ መልኩ ቀይራ ትወጣለች። በሌላ በኩል ኬ የሚባል ልጅ ካፌ ውስጥ ሆኖ ፍቅረኛውን የሚያሰቃይ ሰው ሲያይበሳጭና ወርውሮ ስለጣለው ሲያ ያዘችውን ወተት ያስደፋታል። እንዲህ ከፍላት ልጠይቃው ስትሄድ የሚያንሸራትታትና እላዩ ላይ ትወድቅበታለች። ሁለቱም ደንግጣው ሲነሱም ጓደኛው እያሾፈ ብር ሰጥቷት ይሄዳል። እሷም ሀብሏ እንደሌለ ስታይ እነሱን መከተል ትጀምራለች። እነ ኪ ጋር የሚማሩ ተማሪዎችን ሞተት ስላልመጣላቸው ስሞታ ያሰሙና እናትየው ጋር ሲደወለም ስለደነገጠች መተኮሻውን ሳታጠፋው ትወጣለች። በድንገትም ባሱም ሆነ እነ ኪ ታገታሉ። ሲያንም ጨምሮ ያስገቧታል። ጓደኛውም ከዚህ እንድንወጣ መንገድ የምትፈልግልን ከሆነ ብዙ ብር እንደምሰጥሽ ቃል ገባለሁ። እናቷ መኪና ይገጫትና ሆስፒታል ትገባለች። የሆነ ቦታ ካስወረዳቸው በኋላም እየጮኸች እኔ እኮ ተማሪ አይደለሁም እንዴት ፈቀዱልኝ ስትል አጋቾቹ ይስማማሉ። ኪንጎ ትታውም የብሩ ሽልማት እውነት መሆኑን ካጣራች በኋላ ልትረዳቸው በትሞክረን በስተት ኬንት ይዛውና ነገሩ ይበላሻል። ብዙም ሳይቆይ ግን ያገታቸው ሰው አስተማሪያቸው እንደነበር ይደርሱበታል። እሷም ስረዳቻቸው ብቻ ብሯን ብትጠይቅም የሚሰማ ታጣለች። ሆስፒታል ውስጥም የኪ እናት ለአባቱ የሚሆን ኩላሊት የሲያ እናት ከሞተች እንደምትሰጣቸው ቃል ስለገባች ወደ እሷ ጋር ስትሄድም የሲያ ጓደኞች ገና ሳትሞት እንደዚህ ማውራቷ ይነዳቸዋል። ኪ ተደውሎለትም ለአባቱ ኩላሊት መገኘቱ ሲነገረው ደስ ብሎት ሲያ የምትለውን አልሰማ ስላላት ተናዳ በቦክስ ትመታዋለች። እናቷም የኪን እናት ልጇ ትምህርቷን ጨርሳ እስክታገባ ድረስ እንድትንከባከብላት ቃል ታስገባታለች። ሁለቱም ተከታትለው ሆስፒታል ሲሄዱም ሲያ እናቷ ለመጨረሻ ጊዜ ባለማየቷ ተናዳ ኪ ለመጫወት ጀምራለች። እናቷን እያየች ስታለቅሰም የኪ እናት ቃል በገባችው መሰረት ምንም አትጨነቂ የኔ ውድ፣ ሁሌም ቢሆን እንደ እናትሽ ከጎንሽ እሆናለሁ። ወደ ቤታቸው ሄዳም የራሷ ክፍል ይሰጣታል። ማታ ላይም ኪ እሷ ጋር ሄድና የፈለግሽውን ያህል ብር ውሰጂና ከዚህ ሂጂ። እዚህ የምኖረው እኮ ፈልጌ አይደለም የእናቴ የመጨረሻ ምኞት ስለሆነ ለማሳካት ብዬ ነው። ስለዚህ በሀሳብህ ልስማማ አልችልም ትለውና ስተኛ ጠብቃም ሀብሏ ልትወስደት ሄድና በድጋሚ ላዩ ላይ ትወድቅበታለች። ስለደነገጠችም የምትፈልገውን ጌጥ ይዛ ትሮጣለች። በነጋታውም እናቱ ሲያን እንደሚስት አድርጋ ኮሌጅ እንደምታስመዘግባ ስትነግረው ደንግጣ ውሃውን ትደፋበታለች። እሱም እንደሚቃወም ለማሳየት ቢሞክርም የያዘዘውን ወደ ቴሌስኮፕ እንደምትመልሰው ስትነግረው ሳይወድ በግድ ይስማማል። መኪና ውስጥም ትምህርት ቤት ስንደርስ በክብር አዋሪኝ እሺ እና እንደምንቀራረብ ለማስመሰል እንዳትሞክሪኝ። ለምን ማድረግ ካልፈለግኩስ? ከመኪናዋ አስወርጄ በእግርሽ እንድትሄጂ ነው ማድረግሽ ስላት የሰማው እናቱ ሰው እናቱ እንዲንከባከባት የነገረችውን ያስታውሰዋል። ትምህርት ቤት እንደደረሱም ኪ እየጮኸ ሰዎች አዲሷ ሰራተኛዬን ተመልከቷት ይልና ያበሽቃታል። ከሄደ በኋላም እናቷ እንደምትመኘው ትልቅ ኮሌጅ በመግባቷ ደስ ይላታል። የድሮ ጓደኞቿም እዛው እንደተመዘገቡ ስታይ ደስ ይላታል። ትንሽ ቆይቶ ማስተማሪያቸውና ዳይሬክተሩ ይመጣሉ። የሆነ ልጅም ተደባድቦ ክፍል ቢገባም የመቱትን ማጋለጥ እንደፈራ ስታይ ሲያ ልትረዳው ብትሞክርም ጓደኛዋ ልታስቆማት ብላ ትጎታትና ጉርዷ ይቀድዳል። ከሰፋችላት በኋላም ቢሆን ስለተጨማደደ ልጆቹ ያሸፉባት ለመሄድ ትገደዳለች። ኪም አብረው እንዲሄዱ እየጠበቃት ስለነበረ ይበሳጭባታል። የሆነች ልጅም ኬት መጣች ሳትባል ኪ ፍቅረኛዋ እንዲሆን ስትለምነው ጥበቆቹን ጠርቶ ያባራታል። ቤት ከደረሱ በኋላም እናቱ የመጀመሪያ ቀንሽ እንዴት ነበረ ብትላትም መልስ ሳትሰጣት እንዳኮረፈ ትሄዳለች። እናቱም የበለጠ እንዲንከባከባት ትነግረዋለች። በነጋታውም ትምህርት ቤት ከጓደኛዋ ጋር እየሄደች ፊት ለፊቷ ሲቆም ትመታዋለች። በዚህ ተበሳጭቶም ሲጣሉ ይቆዩና ለስላሳ ይዛለት እንድትመጣ ያዛታል። ጓደኛው ሊረዳት ሲልም ያስቆመዋል። ለስላሳውን ከመጡለት በኋላም አሁን ደግሞ ክፍል ውስጥ ላሉት በሙሉ ስጫቸው ይላትና ስትገባ የቆሻሻውን ባስኬት ስለጣሉባት መጣላት ትጀምራለች። ኪን የምትወደው ልጅ ወሬውን ትሰማና ተላላኪዋን ሲያ ክፍል ብትለካተም እሷን ስላላገኘቻት ምስኪኑን ባለመነጽሩ ልጅ ማሰቃየት ትጀምራለች። ሲያ ስትደርስም ታስቆማትና የባሰ አብሽቃ ታስወጣቸዋለች። ልጁም ስለረዳቸው ያመሰግናታል። ኪም ተማሪዎቹ ሲያ ላይ ያደረጉት ነገር ደስ ስላላለው የማን ሀሳብ ነበር ሲላቸው እቅዱን ያወጣው ተንኮለኛው ልጅ ስላፈጠጠባቸው አንዱ ተነስቶ ለእሷ ሳይሆን ላስተማራችን ነበር ያሰብነው ብሎ ቢዋሸውም እውነቱን ስለሚያውቅ ተናዶ ይወጣል። የምሳ ሰዓት ላይም ከኬት አድነናለች ብለው የሚያስቡ ልጆች አብረዋት ለመብላት ሄዳሉ። እሱም የሆነ ጌጥ ያየ ስለ ድሮ ፍቅረኛው ማሰብ ይጀምራል። ሲያም ከአዲሶቹ ጓደኞቿ ጋር ሁና ወደ ድሮ ሰፈሯ ትሄድና የጓደኛዋ ሬስቶራንት ወስዳቸዋለች። የኪናትን ብቻዋ መሆኗ አስፈራት ኪ እንዲሄድ ጠይቀዋለች። የሆኑ ድርዮችን ባለሬስቶራንቱን በር ሊቀበሉት ሄዱና ጥል ይነሳል። ሲያ ላይ መቷት ሲሉም ኪ ያድናታል። ሲደባደቡ ቆይተውም ተጨማሪ ሰዎች ስለመጡባቸው መሮጥ ይጀምራሉ። ቤት እንደደረሱም ቁስሉን ስታክምለት እናቱ ምን እንደሚሰሩ ለማየት ስትሞክር ቢዘዋትም ጆሮ ጌጧን እየፈለገች እንደሆነ ታስመስላለች። ተመልሰው ከገቡ በኋላም ይቅርታ በእኔ ምክንያት እንደዚህ በመሆን አዝኛለሁ። እንደዛ ከሆነ ቤቱን ለቀሽ ሂጂ። እሺ ግን መጀመሪያ የምቆይበት እንዳስተካክል ጊዜ ስጠኝ።
በነጋታውም የሱን ጓደኛ ዩን ታገኘውና ምን እንዳስጨነቃ አስጠይቃትም ስለ ቤቱ ስለነገረችው የአያቱ ቤት ወስዳታል። እሷን በጣም ትወደዋለች። እናቷ ልብስ ሰራ ስለነበረ መስፊያውን ስታየው የሞከረችው በጣም ወድጀዋለሁ፣ ደስ የሚል ቤት ነው። ክፍያውን ደግሞ አግብኝ እስካላልከኝ ድረስ በፈለግከው ነገር ስማማለሁ። እሺ የሆነ ቦታ እንድንሄድ ፈልጋለሁ። የት? አግቢ ልልሽ አይደለም እኮ፣ ስለዚህ የፈለኩበት ቦታ መውሰድ እችላለሁ ይላትና የተቀላልዱ ይወጣሉ። እናቱም እንዳትሄድ ለማድረግ ስትሞክር ቆይታ ስላልተሳካላት ቢያንስ አባትየው ከሕክምና እስኪወጣ እንድትቆይ ተሳመናታለች። ዩሊዮስ ዳት ሲመጣም ከአብሯቸው ይሄዳል። የሚዝናኑበት ቦታ እንደደረሱም ሲያኪ እንደሚፈራ ስታውቅ የሚወዛወዘውን መሻገሪያ ታንቀሳቀስበታለች። እሱም ቢሆን ፎቶ ሲያነሳ እሷ ላለማካተት የቻለውን ያደርጋል። በነጋታውም የእርሻ ስራን ሊለማመዱ ተማሪዎቹ በሙሉ ይላካሉ። ተንኮለኛው ልጅም ባለመነጽሩን ማስቸገር ሲጀምር ሲያታዩና ተናዳ ስለመታች ይወድቃል። ሆን ብሎም ዳይሬክተሩ እንዲያየው ጉዳቱን ያካብደውና ባለመነጽሩ እውነቱን መናገር ስለፈራና እሷም ከኪ እርዳታ መጠየቅ ስላልፈለገ ትቀጣለች። ሁሉንም ስራ ብቻዋን ስትሰራ ቆይታ የሚዞርባትና ትወድቃለች። ሁሉም ተማሪዎች የሚወዳት ዶክተር ጋራ ተወስዳ መርፌ ትወጋና ቀስ በቀስ ትነቃለች። ጓደኞቿ ኪ ልጁ እንደቀጣው ቢነግሯትም ሳታምናቸው ትቀራለች። በሌላ ቀንም ባህላዊ ሻይ እንዴት እንደሚሰሩ ሲማሩ ኪን የምትወደው ልጅ ምርጥ አርጋ ሰርታ ብትወስድለትም ትኩረቱን በሙሉ ሲያ ላይ ስለነበረ ሳይቀበላት ይቀርና እሷም ትነደዳለች። ሲያም እንደጨረሰች ላይ ልትሰጠው ስትለም ኪ ቀድሞ የጠጣውና ዊህ በጣም የሚያስጠላ ነው እንዴት ሰራሹ ብሎ ያሽፍባታል። ትንሽ ቆይቶም የአስተማሪዋን አበባ ማስቀመጫ ሰብራበት ስለነበረ ልትመልስለት ሄድና የሚስላቸውን ስዕሎች ስታይ ትደነቃለች። የወደደችውንም እንድትወስደው ይሰጣታል። ትምህርት ቤት ስትመለስም የሆነ ሰው ሊመታት አቅዶ ከወረወረው ነገር ያድናትና ለምስጋና እንዲሆና ትራት ተጋብዘውና ስላመሹ የኪና ተጨንቃ ውጭ ሆኖ ሊጠብቃት ስትለከው ይነጫነጫል። ከዩ ጋር ስትመጣ ሳያተም ለስፖርት የበጣ ያስመስላል። እሷ ጥላ ብትገባ ማስመሰሉን ስላላቆመ ይጎቱት ያስገባውና የተፈጠረው ለሁሉም ይነግራቸዋል። ከብዙ ክርክር በኋላም ኪ ሊጠብቃት ይወስናል። በነጋታውን ባገኘው አጋጣሚ በሙሉ የተከተለ ያስቸግራታል። ክፍል ውስጥ ገብቶ ከጎኗ መቀመጡ ሳያንሰው እየጮኸ ከዚህ በኋላ ሲያኔ ናት ማንም ሰው እንዲጠጋት አልፈልግም ሲል ተናዳ ብትመታውም እጇን ይስማትና የባሰ ያበሳጫታል። ተደብቃው ስትወጣም ኪን የምትወደው ልጅ ትመጣና ልትወጋ ስትሞክር እራሱ ደርሶ ያድናታል። ሲያም የተጎዳ እጁን በመሐረቧ ታስርልታለች። ልጅቷም ለምንድነው ከሷ ጋር የምትሆነው? በጣም ድለቢስ ናት እኮ አስተማሪያችሁ ራሱ አንቺ የሰበርሽው ለመተካት ሲል ሙሉ ብሩን አጥቷል ስትል ሲያየር ወጤት ሄዳለች። ከሚናደድባትና ይጮህባታል። ተንኮለኛው ልጅም ልጅቷ ለረጅም ጊዜ ወዳት ስለነበረ ይዘዋት ይሄዳል። ሲያ ከባለሬስቶራንቱ ጋር ስትሄድም ከያቸዋል። ጓደኛዋን በቀላሉ ብር የምታገኝበትን ስራ ያስገባትና በጣም ደስ ይላታል። ሰርታ ሲከፈላትም ሌሎቹ ሰራተኞች መቅናት ይጀምራሉ። ወደ ቤት ስትመለስም እየጠበቃት ታገኘውና ምን እየሰራህ ነው? እያነበብኩ ያለ እንቅልፍ ወሰደኝ። በጨለማ ነው እንደምታነበው ስትለው እናቱ ትመጣና ስጠብቃት እንደነበረ ተናግራ ታዋርደዋለች። በነጋታውም ስራዋ ላይ ሆና ባልደረቦቿ ሲያስቸግሯት ዩና ኪ ደርሱን ያስቆማቸዋል። ይህም ከዶክተሯ ጋራ ረዳት ሆና እንድትሰራ ይመቻችላታል። እሷም አስተማሪውን ለመርዳት ብላ ኤግዚቢሽን ለማዘጋጀት ፍቃድ ትወስዳለች። ቤት ሄዳ እየጠናችም ኪ እያሾፈ ሰዎች የማያውቁትን ሰው ስራ ለማየት እንደማይመጡ ይነግራታል። ማታ ላይ ግን ጥሩ ሀሳብ ስለሰጣት ልታመሰግነው ትሄድና ሻወር እየወሰደ ስለነበረ ከነጋውን ይወጣል። እሷም እያሾፍክብኝ ቢመስልህም ጥሩ መረጃን የሰጠኸኝ አመሰግናለሁ። በነጋታውም ሲያ ከጓደኛዋ ጋር ሆና ማስታወቂያ ስተበትን አስተማሪው ያቸውና ቢከለክላቸውም ተደብቀው ኤግዚቢሽኑን ማዘጋጀት ይጀምራሉ። ወሬኞቹ ተማሪዎቹም ወሬውን አሳስተው ዳይሬክተሩ ለመተካት እንዳደረገችው ስላወሩ ዳይሬክተሩ ኤግዚቢሽኑን ያስቆመውና ጥል ይጀምራል። ከተፈጠረውን ሲሰማም ቤተሰቦቹ ድርሻ ስላላቸው ከፈለግሽ ከባለድርሻዎቹ ፍቃድ ውስጥ ድርሻለሁ፣ ግን ደግሞ እንድትለምኝኝ እፈልጋለሁ። በፍጹም እንደማለመነ ታውቃለህ፣ ከፈለክ እንደባደብ ብትለውም እሱ ግን ባስኬት እንዲጫወቱ ሀሳብ ያቀርባል። ባትችልም ትስማማለች። እንደተሸነፈች ያወቀም ቢሆን መሸነፉን ስላመነላትና እናቱም ሌሎቹን ባለድርሻዎች ይዛ ስለሄደች ኤግዚቢሽኑ ደስ በሚል ሁኔታ ይካሄዳል። በነጋታው ግን አስተማሪው እንደለቀቀ ትሰማና ልታየው ትሄዳለች። ኪም ቢሆን ከመሄዱ በፊት የቀራውን ስዕል ይገዛዋል። ሲያ ክፍሉን ባዶ ሆኖ ስታየው ብታዝንም ያስቀመጠላትን ደብዳቤ ላይ ግን በራሱ ፍቃድ እንደለቀቀና የእነሱ አስተማሪ በመሆኑ ኩራት እንደሚሰማው እንደጻፈ ስታነብ በጣም ደስ ይላታል። የኪ ልደት እየደረሰ ስለነበረ ሚዩ ሲያ ምን አይነት ስጦታ ብትሰጥህ ደስ ይልሃል? ኧረ እኔ ከሷ ምንም አይነት ስጦታ አልፈልግም ቢልም ቤት እንደደረሰ ግን ልደቱ መሆኑ እንዲታውቅለት እየደጋገመ ይናገራል። እሷም ስላይታ ጥላው ትገባለች። ረዳት እያወም ልደቱ ላይ በግልጽ ቢጠራት እንደሚሻል ቢመክረውም እሱን ችላ ብሎ ብር ይስጣትና ለአንዳንድ ወጪዎች እንዲሆንሽ ነው፣ ምን መጥፎ ነገር ልታረግ አላሰብክም አይደል ብላ ተሽበታለች። የምትፈልገውን ብቻ ወስዳም ልትመልስለት ስትል ሁሉንም ይሰጣታል። በቀጣዩ ቀንም የሷ ክላስ ልጆች ልደቱ ላይ መሄድ ስለፈለጉ እንዲጠራቸው እንድታረግ ጠይቀዋት ኪመጣና ሁሉንም ይጠራቸዋል። ሲያም እኔ ግን መምጣት አልፈለግም፣
ለምን ስጦታ ላለመግዛት ብለሽ ነዋ? ለምን ትናንትና የሰጠውሽን ብር አትጠቀሚውም? ሲላት የሰሙት ልጆች ልክ እንደ ባልና ሚስት እንደሆኑ የተናገሩ በድጋሚ የተሳሳተ ወሬ ያሰራጫሉ። ማታ ላይም ሲያ ባለምግብ ቤቱ ጋር ትሄድና ሁሌም ምኞታቸውን የሚጽፉበትን ቦርድ እያዩ የእሷ ላይ መልስ የሰጠ ሰው ስላለ ደስ ይላታል። ሰፍታ የሰጠችውን ልብሶች ሸጠው የሚያገኘውን ብር ሰጣትም ግማሹን ሰጠውና እናቴ ከጎኔ ባትሆንም ሁሌ አንተ እንዳለ ስለማውቅ በጣም ደስተኛ ነኝ። ያዩ ቤት ሄዳም ለሲያ ስጦታ የሚሆን ቲሸርት ሰራልታለች። እሱም እነሱን የጠበቀ በር ላይ ይቆማል። ሲደርሱም ደስ ይለዋል። ውስጥ ገብቶም እንግዶቹን በሙሉ ስለመጡ ያመሰግናቸዋል። የሲያን ስጦታ ሊቀበላት ሲልም አንዷ ልጅ ጨዋታ እንዲጫወቱ ሀሳብ ተቀርባለች። ሲያ ባትፈልግም ስላላት ግን ትስማማለች። ኪም ስጦታውን ተቀብሏት የፈለግሽውን ማድረግ ያንቺ ፍቃድ ነው ይላትና ጨዋታውን ከጀመሩ በኋላም ሲያ የታዘዘችውን ማድረግ እንደማትችል እያሰቡ ተሽፉባት ተናዳ ኪን ትቀርበዋለች። እሱም ቢሆን ዝም ይላታል። ሁሉም ስለነገጡ ግን እናቱ ደስ ብሏት ፎቶ ተነሳቸዋለች። ጨዋታው ቀጥሎም ሲያ ጠያቂ ትሆንና ሁሉም ሰው አንተን ትቀርብ ስለነበረችው ልጅ ያወራል። ማናት? ስለሱ ማውራት አልፈልግም፣ ጥያቄውን ቀይሪው ቢላትም ደጋግማ ስለጠየቀችው ተናዶ ሲሄድም ይከተለዋል። የምትወደው ልጅ መታም ምን እያረግሽ ነው? አንቺ ስለሞተችው እናትሽ ቢያወሩ ደስ ይልሻል እንዴ? ስትላት ስህተቷ ይገባታል። ልጅቷ ግን ተንኮል ስላሰበች የማይወደውን ዘፈን እንደሚወደው ያስመስላ ትነግራታለች። ኪ ዘፈኑ እንደሰማው በጣም ይናደዳል። ሲያም እንዳየችው ደስ ብሎታል ብላ አስባ ልታናግረው ብትሄድም ምን ማድረግሽ ነው? ቆይ ማን ይህንን ዘፈን እንድትዘፍኝ የነገረሽ? ብሎ ጮህባታል። ልጅቷ መሆኗን ብትናገርም ስለካደቻት ተናዳ ልታዋራ ስትሄድም ከይዛትና ውሃ ውስጥ ትገባለች። ይሁም ቶሎ ብላ ያወጣታል። እናቱን በፎጣ እየሸፈነቻት ትቆጣዋለች። እንግዶቹን በሙሉ ካስወጣ በኋላም ፒያኖን የተጫወተ የድሮ ፍቅረኛውን በጣም ይወዳት እንደነበረና ከእሱ ጋር መሆን ስለሰለቻት ጥላው እንደሄደች ያስታውሳል። ጠዋት ላይም ፊት ለፊት ይገናኙና ለመተላለፍ ሲሞክሩ ሲያትን ችረተትና ይዛታል። እናቱ ስታያቸውም ስላፈሩ በየፊናቸው ሄዳሉ። ተዘጋጅታ ስትጨርስ መረዳታቸው ኪ እንደማይመጣ ይነግራታል። እሱም በመስኮት በኩል ያያትና ስጦታዎቹ መክፈት ይጀምራል። እሱ ያዘጋጀችውን ሸሚዝ እየሞከረውም ከጀርባው ለሞቱ ሰዎች የተጻፈ ጽሑፍ ሲያይ ስሟን እየጠራ መጮህ ይጀምራል። ትምህርት ቤት ስትደርሰም ኪ እንደጎዳችው ስለተወራ ሁሉም ፈርተው ሸሻውታል። የስፖርት ክላስ ላይም ኪን የምትወደው ልጅ ሆን ብላ ሲያን ነገር ትፈልጋትና ይጠላሉ። ልጅቷ ስትወድቅም የማይወዳት አስተማሪ ይመጣና እነሱ የሚሉትን ብቻ ሰምቶ ይቅጣታል። ልትቃወም ስትልም ቅጣቷን ጨምረዋል። ጓደኛው አብራት መሮጥ ትጀምርም ተይው ብቻ ማድረግ እችላለሁ፣ አሁን የሚያሽ ከሆነ ሌላ ቅጣት ይጨምርብናል ስላለቻት ትቆማለች። በዛም ሰዓት ኪ ያላስችል ብሎት ስለ ሸሚዙ ልጠይቃት ወደ ትምህርት ቤት ስለተመለሰ ልጅቷን ያገኛትና ሲያየት እንዳለች ያትሻታል። አዎ ሜዳው ላይ ናት፣ ማለት ላይብረሪ ናት ብለው ትደናባብራለች። እነ ኪም ላይብረሪው ዝግ እንደሆነ አይተው ወደ ሜዳው ሲሄዱ ልጅቷ እያየቻት ስትዝናና ያገኟታል። ሲያ እንድታቆም ቢጠይቋትም ሳትስማማ ስለቀረች እራሷ ልትስት ስትል ኪ ያቅፋታል። ወደ ቤት ይዟት ሲመለስም እናቱ በጣም ደንግጣ ስለነበረ ስትጨነቅ ምንም አልሆነችም እንቅልፍ ወስዷት ነው ብሎ ወደ ውስጥ ይገባል። ረዳታቸውም ኪ በስተመጨረሻ እንደተቀበላት ሲናገር እናትየው በጣም ደስ ይላታል። ይግራ ተጋብቶም ለምንድነው ኪ ተቀብሏታል ያልከው? እናቱ እንደሚስት እንዳያት ስለምትፈልግ ነዋ ሲላው በጣም ያዝናል። በሌላ ቀንም ሲያ የሆነ ቦታ ትሄድና መፍራት ትጀምራለች። ዝናብ መዝነብ ሲጀምርም እስኪያቆም ብላ ትቀምጣለች። ኪ ቦታው ላይ ደርሶም አድራሻውን ለማግኘት እኮ ብዙ ፈጀብን በኒድ ቢላትም ስላመማት መነሳት ያቅታታል። እንደምንም ወደ መኪናው ከወሰዳት በኋላም ሆቴል ሲደርሱ ፈርታ ለምን ወደ ቤት አንሄድም? እዚህ ምን እየሰራን ነው? እናቴ በዚህ ሁኔታ ካይችሽ ትጨነቃለች ብዬ ነው። ምንም አትፍረኛ ሆቴል ነው ይላትና እጇን ይዘዋት ይገባል። ሻወር ቤቱ መተለቁን እያየ ስትገረመም ያያታል። ሂድ እንጂ ለምንድነው የምታየኝ? አሁን እስኪ ምንሽ ይታያል? ለራስሽ ኑዱልስ የመሰልሽ ልጅ ሲላት ተናዳ በሩን ትዘጋብታለች። ለእናቱ ደውሎም ከሱ ጋር እንደሆነች ይነግራታል። ልብሷን ተቀብሎም እንዲደርቁላት ሰጥና ተመልሶ ልደቴ ላይ ከተቀራረበን በኋላ ስለ አንቺ ማሰብን አላቆምኩም። በዛ ላይ እንደምታስቢው ጠልቼ ሳይሆን እናቴ አንቺ ማስበለጥ ስለጀመረች ቀንቼ ነው። ግን አሁን እንደወደድኩሽ ስለገባኝ ፍቅረኛ እንድትሆኚ ልጠይቅሽ ፈልጋለሁ ቢላትም ድምጿ ተጠፋበት። በድንጋጤ ራሷን የሰተች ይመስለውና ሲገባ ልብሷን ስላለበሰች አንተ ምን አይነት በሽተኛ ሰው ነህ ግን? ምን ልትሰራን የምትገባው? በሉጣ አሁኑኑ ቶሎ ውጣልኝ ትለውና ትጮኻለች። በሩ ተንኳኩቶም ልብሷን ይቀበልና ሰጣት ትጮህበታለች። እሱም ተናደው ቆያንን ሁሉ ነግረሽ ምንም አልሰማሽኝም እንዴ? ስለምንድን ነው የምታወራው? ምንም የሰሙት ነገር የለም ግን ርቀትን ብትጠብቅ የተሻለ ነው ትለውና ትመታዋለች። እሱም የምትፈልገውን ነገር ራሱ ወጥቶ ይገዛላትና ምግብ ያዝላትን ቤት መሄድ እንደምትፈልግ ስትነግረው ምንም ሳይል ይዘዋት ይወጣል። ቤት ከተመለሱ በኋላ እናቱ ሲያን አንቺ ከመጣሽ በኋላ ነው ልጄ እንደ ድሮ መሆን የጀመረው። ያቺ ክፉ ሰው እንዲሆን አድርገው ነበረ። እባክሽ መቼም እንዳትለየው። በነጋታውም ከልጅነታቸው ጀምሮ ምኞታቸውን የሚጽፉበት ቦታ ትሄዳለች። ልትመለስ ስትልም ጓደኛዋን የሆነች ልጅ እንደምትወደው ስትነግረውና እሱም ሲያን ስለሚወዳት ጥያቄውን ውድቅ ሲያደርገው ትሰማለች። ሁሌም ቢሆን ሰዎች የሚፈልጉትን ማግኘት እንደማይችሉ እያሰበችም ትመልሳለች። ትምህርት ቤት ውስጥም ፈተናዋ ከፍተኛ ስለሆነ የማይወዳት አስተማሪ እንዳጭበረበረች ቢያሰበም ድጋሚ እንዲፈትናት ጠይቀውና ይስማማል። በድጋሚ ጥሩ ማምጣቷ ሳያንሳውም ሌላ ክርክር እንዳያነሳ ስላደረገችው ተማሪዎች ይበሳጫሉ።
ንዴቱ ጨምሮም ምን ያስጨበጭባችኋል? የሌሎቻችሁ ውጤት እኮ የወደቀ ነው። በደንብ ስላላስተማርከን ነዋ ትለውና ቀጣይ ውድድር ላይ የሚያሸንፉ ከሆነ ጥፋቱን አምኖ ይቅርታ አልጠይቃቸው ይስማማል። ተማሪዎቹ ግን ማንበብ ስለማይወዱ በየጊዜው እነሱ ለማበረታታት ብትሞክርም አልሳካ ስላላት ታዝናለች። ከጓደኛዋ ጋር ምን እንደሚያደርጉ እያወሩ ሲወጡም ባለ ምግብ ቤቱን ያገኙትና ለመዝናናት ሄዳሉ። ጓደኛዋም የሆነ ልጅ ሲደንስ ለማየት የተሰበሰቡ ሰዎችን አይታት ሄድና የሆነ ሰው ስልኳን ሰርቃ ስለጮኸች ዳንሰኛው ይከተልላታል። ሲያ ደግሞ እሷን ተከትላ ትሮጣለች። ዳንሰኛውም ሌባውን ይዘው ስልኳን ከተቀበለላት በኋላ የደረሰችው ሲያም ሌባው እሱ መስሏት በእርግጫ ትዘረዋለች። ጓደኛዋም እሱ እኮ አይደለም ብላ ታነሳዋለች። ልጁም የምትማሪበት ኮሌጅ ትልቅ ነው፣ እንዴት ነው እንዳንቺ ጥሩና መጥፎ ሰው መለየት የማትችል ልጅ እንድትገባ የፈቀሩት ባክሽ ስላት በድጋሚ ተተናደዳይ ትመታዋለች። ጓደኛዋ ስደርስም እንደምንም ያረጋጋታል። በቀጣዩ ቀንም እነ ሲያ ክፍል ውስጥ አዲስ ልጅ ይገባል። ከመጣ ጊዜ ጀምሮ ሰተኛም ሁሉም ሰው ፊቱን ለማየት ይጓጓል። ሲያ እንደመጣች ፈተና እንዳዘጋጀችላቸው ትነግራቸውና ከተሳሳቱ እንደምትቀጣቸው ስትዝት ልጁ በጫጫታቸው ምክንያት ሲነሳ ዳንሰኛ መሆኑን እናያለን። ወዲያውም ፈተናውን እንዲወስዱ እኮ ማስገደድ የለብሽም ታያቸው እንጂ ስለተናዳ ስትመጣ በድጋሚ ልትመታው እንደሆነ ጠርጥሮ ድጋሚ ከነካሽኝ ከስሻለሁ። እሺ ምንድነው ታዲያ የምትፈልገው? የምትስማሚ ከሆነ 2 እንግሊዝኛ መጽሐፎችን ሰጥሻለሁ እና በአንድ ቀን አንብበሽ ከጨረሽው እኔም ሆነን ተማሪዎቹ ፈተናውን እንፈተናለን። ከከበደሽ ግን እኛንም እንደዛው እንደሚከብደን ተረድተሽ ታይናለሽ ስላትስማማለች። በቀጣዩ ቀን ግን ባልጠበቀ ሁኔታ ሁለቱንም አንብባ ጨርሳ ጥያቄዎቹን በሙሉ ትመልስለትና ታስደንቃቸዋለች። ፈተናውን ከወሰዱ በኋላም ሲያ ከፍተኛውን ብታመጣም ሌሎቹ ለማለፊያ ብቻ የሚሆናቸውን ያመጣሉ። ኪናዩ እሷን እንድታሸንፍ ብለው ሳይወዳደሩ ይቀራሉ። ከአስተማሪው ጋር ባስያዘችው መሰረትም ሌሎቹ ውጤታቸው እንዳሰበችው ከፍ ስላላለ መሸነፏን አምና ይቅርታ አልጠየቅ ስትሄድም ልጆቹ በሷ ምክንያት እንደተሻሻሉ ይመሰክሩላታል። አስተማሪውም ቢሆን እነሱን አስወጥቶ ጥሩ ስራ እንደሰራች ነግራትና አለቃቸው ሆና እንድትሰራ ሾማታል። ከጓደኛዋ ጋር ሲመጡም ኪን የምትወደው ልጅ ብቻዋን ልታጓራት እንደምትፈልግ ትነግራትና ጓደኛዋን ታባራታለች። እሷም ዳንሰኛውን ታገኘውና ሲያን የምትጎዳት እንደሚመስላት ስትነግረው እየወደዳት ስለነበረ ሊያድናት መሮጥ ይጀምራል። በድንገት ማላቸው ገብቶ ሲቆመም ልጅቷ በጣም ይገርማል ብዙ ጠባቂ ወንዶች አሉሽ ብላ ተሽፉባትና የሆነ ውድድር ላይ ለመሳተፍ ተወራርደው ይለያያሉ። ልጅቷም እሷ እንደምታሸንፍ እርግጠኛ ስለነበረች በጣም ደስ ይላታል። ሲያ ስለ ውድድሩ ምንም ስለማታውቅ ዶክተሯ ጋር ሄዳ ምክር ስጠይቃትም የፋሽን ውድድር እንደሆነ ነግራት እንዴት ሜካፕ እንደምትቀባ ታሳየታለች። ይህም ቀሚስ ለመግዛት አብሯት ለመሄድ ይስማማል። ይህን እንደሰማም እሱም ልጅቷ ጋር ደውሎ አብሯት እንደሚሄድ ይነግራታል። ልጅቷም የወደዳት መስሏት ደስ ይብላትም፣ እሱ ግን ሲያን ለማስቀናት ይጠቀምባታል። ሲያን ባያት ቁጥርም ይዛትና እሷ ዞር ስትል ደግሞ መልሶ ይለቃታል። ዳንሰኛው ልጅም ቢሆን ጓደኛው የምታሳየውን ትቶ ትኩረቱን ሲያ ላይ ያደርገዋል። ከብዙ ምርጫዎች በኋላም በአንዱ ቀሚስ ይስማሙና ሊወጡ ሲሉ ጓደኛዋ ወደ ጨለማው ክፍል ሄደው እንዲዝናኑ ጠይቃቸዋለች። ኪም መሄድ ባይፈልግም ሲያ እንደፈራ እንዳታስብ ብሎ ግን ይስማማል። ከገቡ በኋላ ግን ሁሉም የበታተኑና ኪና ሲያ ብቻ ይቀራሉ። ከፍርሃቱ የተነሳ እጇን ሲይዛ ስታሽፍበት ቆይተው ሳታስበው ይነካትና ትመታዋለች። ከተረጋጉ በኋላ መብራቱን ቀይሮ ሰማይ ላይ እንዳሉት ኮከቦች ክፍሉ ሲያበራ ስታይ ከእሱ ጋር ስላሳለፈችው ጊዜ በሙሉ ታስባለች። ምን እያሰብሽ ነው? ምንም ትለውና ሲጠጋት ሊያስፈራራቸው የተቀመጠው ሰው ሳያስቡት ስለመጣባቸው ደንግጣው ይመቱትና ከወጡ በኋላ ይቅርታ ይጠይቁታል። በነጋታው እንደለመደችው ወደ ቦርዱ ስትሄደም ጥሩ መልሶችን የሚመስላት ሰው ኪም መሆኑን ስለማታውቅ ስሙ እንዲነግራት ጠይቀዋለች። ስትመለስም ባለምግብ ቤቱ ከምትወደው ልጅ ጋር እንደሆነ ታይና ደስ እንዳላት ትነግራቸዋለች። ኪም ቦርዱ ላይ ጽፎ ሲመለስ ቁልፉን ይረሳውና ሊያመጣው ሲሄድም የሚያዋራት ልጅ ሲያ መሆኗን ስላወቀ በጣም ደስ ይለዋል። ከቀናት በኋላም የኬድሮ ፍቅረኛ ተመልሳ ትመጣለች። የውድድሩ ቀን ሲደርስም ሁሉም በየዙሩ የየራሳቸውን ስራ ያቀርባሉ። ስራቸው ሊናገሩ ሲሉም ልጅቷ የራሷን ተራ እንደጨረሰች ሲያ ስትመጣ ድሮ ትኖርበት የነበረውን የድሃ ሰፈሯና አለባበሷን በቪዲዮ ትለቅባታለች። ዳንሰኛውም ስላላስቻለው መድረኩ ላይ ወጥቶ ይደግፋታል። እሷ ምንም ሳይመስላት ለኔ እዚህ መገኘት ትልቅ ህልም እንደማሳካት ነው ማየው። ህይወቴን ለማሸነፍ ብዬ ያገኘሁትን በሙሉ ሰራ ነበረ። ምንም ያህል ቢከፋን እንኳን እኔም ሆነ እናቴ ሌላችንን ላለማስከፋት ብለን የምናለቅሰው እንኳን ተደብቀን ነበር። እነዚህ በመገኘቴ በጣም ነው የምኮራው። ምንም አያሳፍረኝም ስትል ሁሉም ልቡ ይነካል። ለመጨረሻው ዙር ልብሷን ልትቀይር ስትሄደም ልጅቷ ቀዳባት ስለነበረ መስፊያ ፍለጋ ለማስተካከል ትሄዳለች። እነክ የተፈጠረውን ሲሰሙም ሌላ እንዲገዛ ሀሳብ ያቀርባሉ። እሷ ግን ሳትስማማ ትቀራለች። ኪም የሷን ተራ እንዲራዘምላት ለማድረግ ሲሄድም ታመሰግነዋለች። ይሁ እንደመጣም ቤተሰቦቹ የላኳቸው ሰዎች ጎትተው ይወስዱታል። ጓደኛዋም ዳንሰኛውን ፍቅረኛዋ ለማድረግ ልጠይቀው ታስብና ስትለማመድ እሱም ሲያ ልጠይቃት እንደሆነ ተሰማና ልቧ ይሰበራል። ሲያም ስልክ ይደወላትና ስለ አባቷ ማወቅ ከፈለገች እንድትመጣ ስትነግራት ትስማማለች። የሷ ተራ ሲደርስም ኪም ሙዚቃ የተጫወተና መብራቶቹን አስቀይሮ ይጠብቃትና እንደሚወዳት ሲናገር መብራቱ ስለበራ የጠይቃት ልጅ ሲያ ሳትሆን
የድሮ ፍቅረኛው መሆኗን ደርስበትና በድንጋጤ ደርቆ ይቀራል። የምትወደው ልጅን በመመለሷ ትናደዳለች። የደወለላትን ሰው ስትፈልገውም የሆኑ ሰዎች ይመጡና ያግተዋታል። ይሁን መኪና ውስጥ ሆኖ ያያቸውና ሲወጣ ወድቆ ስትጎዳ ሲደርስባቸው ይቀርና ለእነኪ ደውሎ ሲያሳውቃቸው ሁሉም ፍለጋቸውን ጀምራሉ። ሲያን ያገቷት ሰዎችም በልፍለፋዋ ተማረው አፏን ይዘጓታል። ሁሉም ጓደኞቿ ተሰብስበው ቦታው ላይ እንደደረሱ የሚያገታትና እነኪ ክፍል ያለው ልጅ እሱ ለማጥቃት ብሎ እንደደረገው ነግራትና መልእክት ይልክለታል። መልእክቱ እንደደረሰውን በየቦታው ተበታትነው መፈለግ ጀምሩና ኪቀድሞ ያገኛታል። ወጥመድ እንደሆነ ልትነግረው ስትሞክርም ልጁ ይዛትና በእሱ አስፈራርቶ ደህና አድርጎ ያስቀጠቅጠዋል። እራሱ ሊመታው ሲልም ሌሎቹ ደርሱና የፖሊስ ምልክት ስላሰማቸው ወንጀለኞቹ በሙሉ ያመልጣሉ። ቤት ከተመለሱ በኋላም ቁስሉን እየጠረገችለት ይቅርታ በኔ ምክንያት ነው ይሁሉ የሆነው። ልጅ እኮ ችግሩ ከኔ ጋር ነው። እንዲያውም ውድድሩ ላይ እንዳትሄጂ ምክንያት ስለሆንኩኝ እኔ ነኝ ይቅርታ መጠየቅ ያለብኝ። በዛ ላይ መናግቶች ነው ዝም ያልሽው። ስታዋሪኝ ራሱ ረጋ ብለሻል። ከዚህ በኋላ ደግሞ ጓደኛሞች ብቻ እንድንሆን አልፈለግም። ፍቅረኛዬን ብትሆኚ ደስ ይለኛል። ስላት ስልክ ይደወለትና ያነሳዋል። ድምፁ እንደሰማ ግን ተረብሾ ሲዘጋው ታይና ማን ይደወለልህ? ጥቅም የሌለው ሰው ነው ይላትና ደዋያውም የድሮ ፍቅረኛው ስለነበረች በአጭር ጊዜ ውስጥ እንደዚህ በመቀየሩ በጣም ትገረማለች። በቀጣዩ ቀንም ልጅቷ ነሲያ ክፍል ትገባለች። ሲያ ከጓደኛዋ ጋር ቆይታ የሚሆኑ ሰዎች ይመጡና ይዘዋት ሲሄዱ የተንኩለኛው ልጅ ስራ ስላመሰላት መለፍልፏን አላቆም ስላለቻቸው ተሰላጊተው ጆሮአቸው ውስጥ ይሳካሉ። አለቃቸው ጋር እንደደረሰዋትም የዩ አያት መሆኑ ስታይ ተረጋጋለች። እሱም ግልጽነቷን ስለወደደላት በጣም ደስ ብለሽኛል፣ ትምህርትሽ እንደጨረሽ ከዩ ጋር አብድራችሁስ? አይ ሌላ ቃል የገባውለት ሰው አለኝ ብላ ጥያቄውን ውድቅ ታደርገዋለች። ወዲያውም የዩ አያት ያለችው ነገር እውነት መሆኑን ለማጣራት አብሯት የመጣና የኪናትን አዋርቶ አለማዋሸቷን ይረዳል። ኪም እሷን የሚወዳት ሰዎች መብዛታቸው ስላሳሰበው ቆይ ግን ሰውየው ምን ነክቷቸው ነው? ሌሎቹስ ወንዶች ቢሆኑ ምን የሚወደድ ነገር አለሽ? ቆይ ይህንን መናገርህን አላምንም። አንተ ራስህ እንዳገባል ጠይቀኝ አልነበረ እንዴ? ማ እኔ እንደዚህ አይነት ነገር አላደርግም ነው እንዴ? በቃ ተሳስቼ ይሆናላ ትልና በሩን ዘጋብታለች። በቀጣዩ ቀንም የድሮ ፍቅረኛው ቤታቸው ስጦታ በመስጠት ሰበብ ብትሄድም እናትየው ምንም ደስ ስላላላት ቶሎ እንድትወጣ ታደርጋታለች። ድምጿን ሲሰማም ሊያዋራት እንደሚፈልግ ነግራትና ይዟት ሲወጣ ሁለቱም ተደብቀው ያቸዋል። እሱም ይቅርታ እንዳደረግልሽ ከሆነ የምትፈልጊው ይቅር ካልኩሽ ቆይቻለሁ፣ በተረፈ ግን ካንቺ ጋራ ምንም ነገር አልፈልግም ይላትና ሲያለኪ መድኃኒቱን ይዛለ ስትሄደም በድጋሚ ሊንጠባረር ስላማረው ተናዳ ብትነሳም እጁን ይዞ ያስቀምጣታል። ዳንሰኛው እንደማትወደው ካረጋገጠ በኋላም ደስ ብሎት ያዘጋጀውን ስጦታ ይሰጣታል። ደስ ብሏትም ስታመሰግነው ጉንጯን የስማትና ስላፈረች ስትወጣ እናቱም እንደተፈጠረ ገምታ ደስ ይላታል። ማታ ለምኪ ጣራው ላይ ድምፅ ሰምቶ ሲሄደም ሲያ ዳንስ ስትለማመድ ሊረዳት ይስማማል። እየረገጠች ስታስቸግረው ቢበሳጭም ልትተው ስትል ግን በቃ እሺ ጫማሽን አውልቂውና እግርሽን ላይ አርጊው በሀሳብ ውስጥ ተስማማን። በጣም ደስ ይለዋል። በቀጣዩ ቀንም ዳንሰኛው ሲያ እንዲዝናኑ ሲጠይቃት ጓደኛዋ ስላለቻት ብቻ ተስማማና ብቻዋን ትመጣለች ብሎ ሲጠብቅ ግን ከጓደኛዋና በቅርቡ ከቀረበቻት የድሮ ፍቅረኛ ጋር ትሄድና ልቡን ትሰብረዋለች። የሚዝናኑበት ቦታ ሲደርሱም ኪን የምትወደው ልጅ ታያቸውና ፎቶ አንስታ ግሩፓቸው ላይ ስተላቀው ከይና ወዲያውኑ ያሉበት ይሄዳል። ሲያም ቶሎ መመለስ አለብህ እኮ ለምን እዚህ እንዲሆን አትፈልጊም? አይ ትርፍ ክፍል ስለሌላቸው አጉል እንዳትሆን ብዬ ነው አየር ለመውሰድ ሲወጣ ሲያነግኛትና የድሮ ፍቅረኛህን ችላ ማለቱ የሚያዋጣ ነገር አይመስለኝም። ቢያንስ እንደ ጓደኛ ቅረባት፣ ካለፈ በኋላ እንዳይቆጭህ። ምን እያልሽ ነው? የኔ መጎዳት አይታይሽም እንዴ? ብሎ ጥሏት ይሄዳል። ጠዋት ላይ ምግብ እያበሰሉ ወንዶቹ በድጋሚ መጣላት ጀምሩና ዳንሰኛው እጁን ይጎዳል። ኪም ምንም እንዳላጠፋ ሲያየውም ሲያ ተናዳ ምን አይነት ጉረኛ ነህ? ቆይ ይቅርታ እንኳን አጠይቅም እንዴ? ስትለው ተበሳጭቶ ይሄዳል። ልጅቷም ትከተለዋለች። ጓደኛውም የምትወደው ከሆነ ቀድማ ብትነግረው እንደሚሻል ለሲያ ስትነግራት ማመን ስላልፈለገ ተናዳ ትሄዳለች። ልጅቷም የመጨረሻ ዕድል እንዲሰጣት መለመኗን ትጀምራለች። ሳይስማማ ሲቀርም ታዝናለች። ሲያም ኪን የምትወደው ተንኮለኛዋ ልጅ የሆነ ቤት ውስጥ ዘጋባት እያየች ሳትናገር ትቀራለች። ጓደኛዋም አለመመለሷን ስታይ ትጨነቃለች። ወንዶቹም በድጋሚ መጣላታቸውን ሲጀምሩ ትጮህባቸውና አስቆማቸው ሊፈልጓት ይሄዳሉ። ኪም በቤቱ በኩል ሲያልፍ ድምጿን የሰማውና በሩን ሊከፍተው ቢሞክርም ስላልተሳካለት ቁልፍ እንዲያመጡ ደውሎላቸው ልደቱ ላይ ለጠየቀችው ጥያቄ ይቅርታ ጠይቀዋለች። በሩን እንደተከፈተም ዘላ አስታቅፈው ሌሎቹ ቢናደዱ እሱ ግን ደስ ይለዋል። ጓደኛውም እያለቀሰ ታቅፋታለች። ከተመለሱ በኋላም የዩን አያት ለማየት ሄድና እየበሉ ሲያወሩ ዲዛይነር መሆን እንደምትፈልግ ስትናገረችም ሚስቱም እንደዛ እንደነበረች አስታውሶ የድሮ ንድፎቿን እያሳያት እያለ የእናቷን ፎቶ ታገኘዋለች። አብሯት ስላለው ሰው ስትጠይቀውም ፍቅረኛ መሆኑ እንደሚያስታውስ ነግራትና አለበት ወደ አላት ከተማ ለመሄድ ተወስናለች። ከአብሯት እንዲሄድ ብትፈልግም ሌላ ነገር እንዳለው ሲያወራት ሰማውና ምንም ሳትነግረው እቃዋን ትሰበስባለች። መልስ ትጽፍለትም ትኬቷን ሳያዩ ይወድቅባታል።
ኪፈልጓት ሲሄድም ትኬቱን ያገኘውና ልትሄድ እንደሆነ ይደርስበታል። ትኬቷን ለመውሰድ ስትመለስ የሚያገኛትና ተናደው ለእኔ ሳትነግሪ ለምን ትሄጃለሽ? አባቴን ለማግኘት ስለጓጓሁ እኮ ነው። አብረን መሄድ እኮ እንችላለን ታዲያ ይልና ታክሲ ውስጥ ይገባል። ልጅቷ ቀጠሯቸው ልታስታውሰው ስትደውልም እንደቀረ ስለነገራት በጣም ታዝናለች። ከሆስፒታል ተደውሎ ልጅቷ መታመሟ ይነገረዋል። መሄድ ባይፈልግም ሲያስላለችው ብቻ ላይዋት ሄዱና ጠይቀዋት እንደወጡ ሲያስልኳ እንደጣለችው አስተውለው ሲመለሱ ልጅቷ ብዙ መድኃኒት ትወጥ እንደነበረ ስታስመስል ያገኟታል። ከዚህ ውጭ መኖር እንደከበዳት እያወራች ታለቃቅስም አዝኖ ሲያጽናናት ያየችው ሲያጥላቸው ትወጣለች። ልጅቷም ያንን ሁሉ ሆን ብላ እንዳደረገችው እያስታወሰች ደስ ይላታል። በቀጣዩ ቀንም ኪ ሲያን ትምህርት ቤት ያገኛትና እራት ልንበላ አስበን ነበረ፣ ለምን አትቀላቀይንም? በእናንተ መሀል መግባት አልፈልግም ብትለውም ትምህርት እንደጨረሱ ድጋሚ ጠይቃትና በሩን የከፍትላት አድርጋው ተስማምታ ትሄዳለች። እራቱ ላይ ግን መቀራረባቸው ደስ ላላላት ቶሎ ብትነሳም ኪ እንዳትሄድ ይከለክላታል። ሲመለሱም በየመንገዱ ውስጥ ጨቃጨቁ ይቆዩና በመጨረሻም ከሱ ለመራቅ እየሞከረች እንደሆነ ስለገባው እንደሚወዳት ያሳያታል። ወደ ቦርዱ ሂዳም የምታዋራው ሰው ስለ ውድድሩ የጻፈውን ታይና ማን እንደሆነ ማሰብ ትጀምራለች። ኪም ትመልሳለች ብሎ ጓግቶ ቢጠብቃትም የመጣው አባቱ መሆኑን ሳይ ተስፋ ይቆርጣል። እሱ ስላለው ውጭ ሊሄድ እንደሆነ ከልጅቷ ጋር ሲያወራም ሲያን ብትሆን ውድድሩን ካሸነፈች ሌላ ሀገር መሄዷ እንደማይቀር ተናግራ መለየታቸውን ትደግፋለች። ከጭንቀቱ ስላለቀቀውን ቦርዱ ጋር ሄድና እዚያ ያገኛትን ድመት ይዘዋት ይመልሳል። አባቱን ቤት እንደገባ ስለ ስራ ሊያዋራው ይፈልግና አልሰማ ስለው ተናዶ ይታመማል። የተፈጠረውን ስትሰማም በቶሎ ትሄዳለች። ድርጅታቸው እየከሰረ ስለነበረም እናቱ እንዲያስተዳድረው ጠይቃው ምንም ነገር ባያውቅም ይስማማል። ሲያም አባቱ እንዳየችው ማልቀስ ጀምራለች። ኪ በማያውቀው ስራ ውስጥ ራሱን ሳይደክም ውሎ ወደ ቤት ሲመለስም እናቱ ደውላ ሰራተኞቹ እረፍት እንደሆኑ ትነግረዋለች። በሩ ተንኳኩቶ ሲከፍተም ሲያ ስለነበረች ይገረማል። ሊዘጋባት ሲለም ታስቆመውና ሂጂ፣ ምን ፈልገሽ ነው? አንተን ለመንከባከብ ነው የመጣሁት ብላ በግድ ስትገባም ድመቷ እንዳታይ ትደብቃታል። አጠገቡ አስቀምጧትን በድጋሚ መጣላት እንደማይፈልግ ይናገርና በመመለሷ ደስ ብሎት ሲያቅፋት የድመት ድምፅ ይሰማሉ። ማንነቱ እንድታውቅ ስላልፈለገም ራሱ የጮህ እያስመሰለ ያዘናጋታል። በቀጣዩ ቀንም ከስራ ቦታ ይደወልለትና ዲዛይኑ ችግር እንዳለበት ሲነገረው የሰማችው የድሮ ፍቅረኛው ልትረዳው ትስማማለች። ኪድ የምትወደው ልጅ ያነሳችው ፎቶ አባቷ ሲያየውም የሲያ ስለነበረ ስለሷ ማጣራት ይጀምርና ልጁ መሆኗን ደርስበታል። ሊያናግራት ፈልጎ ከነ ጓደኞቿ ሊጋብዛቸው ሲጠይቃቸውም ሁሉም ይስማማሉ። ድርጅቱ እንድትቀላቀላቸው ሲጠይቃትም ስላልተስማማች ይህንን ነገር ተረጋግቼ ብነግርሽ ይሻላል ብዬ ነበረ፣ ግን አባትሽ እኔ ነኝ። ከእናትሽ ጋር እንዳንሆን ቤተሰቦች ናቸው ችግር የፈጠሩት፣ ግን እሷም ማርገዟን ሳትነግረኝ ነው ጥላኝ ሄደችው። አሁን እውነቱን ካወኩኝ በኋላ ግን አብረን እንድንሆን ፈልጋለሁ ሲል ጥላው ትወጣለች። ጓደኛዋና ዳንሰኛውም ይከተሏታል። እሷም ኪ እንዳየችው አቅፋው ማልቀስ ጀምራለች። ዳንሰኛውም ተንኮለኛዋ ልጅ ዘመዱ መሆኗን እያሰበ ልቡ ይሰበራል። ይህንን ያየችው ጓደኛዋም ዘና እንዲል ታደርገዋለች። ማታ ላይ የሲያ ልደት ስለነበረ ኪኪ ጋር አዘጋጅቶ ይጠብቃትና ይከብርላታል። ምኞቷን የጠየቃትም ሲቀራረቡ አባቱ ተሽሎት ስለነበረ ልደቷን ለማክበር ይመጣና ስላቋረጣቸው ቢናደደም ስራው ከሱ በመላቀቁ ግን ደስ ይለዋል። የሲያ አባትም የቻለውን በሙሉ አድርጎ የልጁን ሕይወት ውብ እንደሚያደርግላት ለእናትየው ቃል ይገባል። የውድድሩ ቀን ላይም ዳኛ ተደርጋ የተሾመችው የድሮ ፍቅረኛው መንገድ ላይ ያለች የተንኮለኛዋ ልጅ ጓደኛ ትደውላትና ልታሳግታት እንደሆነ ብትነግራትም ወዲያውኑ መታገቷን ባይኗ ታያለች። ብዙም ሳይቆይ በሷ ስልክ የተለያዩ ዲዛይኖች ይለቀቃሉ። አስተማሪዎችም ስትቆይባቸው የቀረች ይመስላቸውና ውድድሩን ያስጀምሩታል። የሲያ ተራ ደርሶ ስታሳይ ግን የተለቀቀው ዲዛይን የእሷ ስለነበረ ሁሉም አጭበርባሪ መሆኗን ሲናገሩ የሚያምኗት ጓደኞቿ ግን ከጎኗ ይሆናሉ። ልጅቷ መጥፋቷ ሲገባቸውም ለፍለጋ ይወጡና ስትታገት ያየቻት ልጅ ሁሉንም ስትናገረች ልጅቷን በቶሎ ደርሰው ያድነዋታል። ውድድሩ ላይ ሄዳም ውጤት ከመናገሩ በፊት ዲዛይኖቹ የሲያ መሆናቸውን ስትናገር የሰማቻት ተንኮለኛዋ ልጅም በጣም ስትናደደች ሲያን በአደባባይ ማዋረድ ትጀምራለች። አባቷ ሊያስቆማት ሲሞክርም የባስ ብላ ስለ እናቷ ስላነሳች ተናዶ በጥፊያ ጭሏትና እየጎተተ ይወስዳታል። ውድድሩም ሲያ እንዳሸነፈች ይፋ ይደረግና ሁሉም ደስታቸውን ይገልጹላታል። ከቀናት በኋላም ሲያ ኪ ጋራ ትሄድና ይህንን ሁሉ ጊዜ በጣም እንደምወድህ ልነግርህ ስጠብቅ ነበረ። ፍቅረኛ መሆን ትችላለህ? አይ አልችልም፣ ቤተሰቦች የሰጡኝ ኃላፊነት እያለ ፍቅር ላይ ጊዜን ማባከን ያለብኝ አይመስለኝም ሲላት እያለቀሰ ትሄዳለች። እሱም ቢሆን ይህንን ሁሉ ያደረገው በእሱ ምክንያት የምትወደውን ስራዋ እንዳታቆም ብሎ ስለነበረ ማልቀስ ይጀምራል። ጓደኛዋም ዳንሰኛውን ለማስደሰት ብላ ያዘጋጀችው በሙሉ ሲበላሽ አይታ ስታዝነም እንደሚወዳት ይገባውና ሲያቅፋት በጣም ደስ ይላታል። ሲያ ከአባቷ ጋር ልትሄድ ስትለም ሁሉም ተሰብስበው ቢሰናበቷትም ኪ ባለመኖሩ ታዝናለች። እሱም ቦርዱ ጋር ሄዶ እንደሚወዳት ጽፎ ሲመለስ ከጀርባው ስላያት ይደነግጥና እውነት መሆኑን ለማወቅ ሲነካት በረራ ያምልጦኝ ነው የቀረሁት፣ ስለዚህ ለትንሽ ቀን እዚህ ነኝ ብላ ቦርዱን ስታሳየው ያንን ሁሉ ጊዜ ስጽፍልሽ የነበርኩት እኔ ነኝ፣ አውቄዋለሁ። ሌላ የምትነግረኝ ነገር ከሌለህ ግን እኔ ብሄድ ይሻላል
ስትለቅፋትና በጣም ነው የምወድሽ ሲላት እያሳየን ፊልሙ ይጠናቀቃል።